ውበት ገዳይ ነው ሲባል ሰምታችሁ ይሆናል። ነገር ግን ለዚህ ወጣት ውበት ዝም ብሎ አነጋገር ሳይሆን እውነተኛ ገዳይ መሳሪያ ነው። ፊቱን ያየ ማንኛውም ሰው በደቂቃዎች ውስጥ ይሞታል። ዛሬ የምናየው ፊልም ሉክስ ዛት ኪል ይሰኛል። ይህ ወጣት ለምን ፊቱን በፋሻ ሸፍኖ እንደሚኖር፣ ፍቅር ሲይዘው ምን ሊፈጠር እንደሚችልና መጨረሻው ምን እንደሚሆን በዝርዝር እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ታሪኩ እንለፍ። ታሪኩ የሚጀምረው በወሊድ ክፍል ውስጥ ነው። የማክስ እናት ጃን ልጇን ስትወልድ በክፍሉ ውስጥ የነበሩት ሐኪሞችና ነርሶች በደስታ ነበር የተቀበሉት። ነገር ግን ማክስ እንደተወለደና ፊቱ እንደታየ ዋናዋ አዋላጅ ሐኪም በድንገት በልብ ድካም ወድቃ ትሞታለች። መጀመሪያ ላይ በአጋጣሚ የመጣ ሞት ይመስል ነበር። ነገር ግን ማክስን ለማጽዳትና ለመንከባከብ የሞከሩ ሌሎች የሕክምና ባለሙያዎችም በተመሳሳይ ሁኔታ ፊቱን ሲያዩ መሞት ጀመሩ። ይህም ማክስ ገዳይ ውበት ይዞ እንደተወለደ የተረጋገጠበት የመጀመሪያው ትዕይንት ነው። የማክስ ወላጆች ጃንና አሌክስ ልጃቸውን ለማሳደግ ትልቅ መስዋዕትነት መክፈል ይጀምራሉ። ማክስ እያደገ ሲሄድ ግን ፊቱ ለሌሎች ሰዎች አደገኛ መሆኑን ስለተረዳ ራሱን ከሰው ማግለል ይጀምራል። በቤታቸው ውስጥ ያሉ መስታወቶች በሙሉ በጨርቅ ተሸፍነዋል። ምክንያቱም ማክስ የራሱን ፊት በመስታወት እንኳን ቢያይ ምን ሊፈጠር እንደሚችል ስለማይታወቅ ነው። ማክስ አሁን በአስራዎቹ ዕድሜ ውስጥ የሚገኝ ወጣት ነው። ወደ ውጭ ሲወጣ ሁልጊዜ ፊቱን በፋሻ ይጠቀልላል። ጥቁር መነጽር ያደርጋል፣ እንዲሁም በላዩ ላይ ኮፍያ ያደርጋል። በትምህርት ቤት ውስጥ ያሉ ተማሪዎች የተቃጠለ ፊት ስላለው ነው ወይም የሆነ አስከፊ በሽታ ስላለበት ነው ብሎ ያስባሉ። ማክስ ግን እውነቱን ያውቃል። እሱ የታመመው በመክፋቱ ሳይሆን እጅግ በጣም በማማሩ ነበር። ይህ ብቸኝነትና የሰዎች ፍርሃት ማክስን ለከፍተኛ ድብርት ይዳርገዋል። በዚህ ሁሉ መከራ ውስጥ ማክስ አንድ የልብ ጓደኛ አለው። እሱም ዳን ይባላል። ዳን የማክስን ፊት አይቶት አያውቅም። ነገር ግን ማክስን እንደማንኛውም ተራ ሰው ነው የሚያየው። ዳን በጣም ቀልደኛና ተጫዋች ሲሆን ማክስ ከሰዎች ጋር እንዲቀላቀልና ሕይወቱን እንዲደሰት ይገፋፋዋል። ማክስ ፊቱን መሸፈኑ ለዳን ምንም ግድ አይሰጠውም። እንዲያውም ስለ ጉዳዩ ይቀልድበታል። ማክስ ግን ከውስጥ እየተሰበረ ይሄዳል። ለምንድን ነው የምኖረው? ለማንም የማልታይ ሰውን ማቀፍና መሳም የማልችል ፍጥረት ከሆንኩ ሕይወቴ ምን ትርጉም አለው? የሚል ጥያቄ ይፈጠርበታል። በአንድ ምሽት ወደ አንድ ድልድይ ጫፍ በመሄድ ራሱን ለማጥፋት ይዘጋጃል። ጫማውን አውልቆ ሊዘል ሲል በድንገት የአንዲት ሴት ድምፅ ከጀርባው ይሰማል። ይቺ ሴት አሌክስ ትባላለች። አሌክስ ማክስን ስታየው አልደነገጠችም ወይም ፊቱን እንዲገልጥ አልጨቀጨቀችውም። ይልቁንም ልትዘል ነው በሚል ቀለል ባለ ጥያቄ ንግግር ትጀምራለች። አሌክስ ለየት ያለ ስብዕና ያላት ልጅ ናት። ማክስ ፊቴን ካየሽ ትሞቻለሽ ብሎ ሲያስጠነቅቃት፣ እርሷ ግን በፈገግታ እኔስ ብሞት ምን ገዶኝ የሚል አይነት ምላሽ ትሰጠዋለች። ይህ መገናኘት ለማክስ አዲስ ተስፋ የሚጭርበትና የፊልሙ ዋና ታሪክ የሚጀምርበት ትዕይንት ነው። ማክስና አሌክስ መገናኘት ከጀመሩ በኋላ በመካከላቸው ልዩ የሆነ ስሜት ይፈጠራል። ማክስ ፊቱን መሸፈኑ ለአሌክስ እንቅፋት አልሆነባትም። በዚህ መሃል አሌክስ የራሷን ሚስጥር ትነግረዋለች። እሷም ሃይፐርትሮፊክ የተባለ የልብ በሽታ አለባት። ልቧ ከመጠን በላይ ትልቅ በመሆኑ ምክንያት በከፍተኛ የደስታ ስሜት ወይም ግፊት ወቅት ልቧ ሊቆም ይችላል። እኔም እንዳንተ በሞት የታጠርኩ ነኝ ትለዋለች። ይህ መመሳሰላቸው ይበልጥ እንዲቀራረቡ ያደርጋቸዋል። አሌክስ ማክስን ወደ አንድ የአረጋውያን መርጃ ማዕከል ትወስዷለች። እዚያም በጽኑ የታመሙና ብዙ የሚሰቃዩ አረጋውያን አሉ። አሌክስ አንድ ሐሳብ ታቀርባለች። ውበትህ ሰዎችን የሚገድል ከሆነ ለምን በመጨረሻው ሰዓት በስቃይ ላይ ላሉት ሰላም አትሰጣቸውም? ትላቸዋለች። ማክስ መጀመሪያ ላይ ቢፈራም በኋላ ግን ይስማማል። ፊቱን ለታመሙት አረጋውያን ሲያሳይ እነሱም በሚገርም ሰላምና ፈገግታ ሕይወታቸው ያልፋል። ማክስ ለመጀመሪያ ጊዜ እርግማን ብሎ ያሰበው የነበረው ውበቱ ለሌሎች እረፍት መሆናቸውን ሲረዳ
በራሱ መተማመን ይጀምራል። በዚህ መሃል አንድ አሳዛኝ ክስተት ይፈጠራል። የማክስ የልብ ጓደኛ ዳን ማክስ ከሆስፒታል ጋር ስላለው ግንኙነት ሊያናግረው ሲመጣ በአጋጣሚ የማክስ ፊት በከፊል ይገለጣል። ዳን የማክስ ፊትን በትንሹም ቢሆን በማየቱ ወዲያውኑ ኮማ ውስጥ ይገባል። ማክስ በዚህ ክስተት በጣም ይደነግጣል። አሌክስንም ከእኔ ራቂ፣ እኔ ገዳይ ነኝ ብሎ ሊገፋት ይሞክራል። ነገር ግን አሌክስ ከጎኑ እንደማትጠፋ ቃል ትገባለታለች። የአሌክስ የልብ ሁኔታ ከቀን ወደ ቀን እየከፋ ይመጣል። ሆስፒታል ትገባለች። ሐኪሞችም ብዙ ጊዜ እንደማይቀራት ይነግሯታል። አሌክስ በመጨረሻው ሰዓት የምትፈልገው አንድ ነገር ብቻ ነው፣ የፍቅረኛዋን የማክስን እውነተኛ ፊት ማየት። ማክስ ካየሽኝ ትሞቻለሽ ብሎ ቢከለክላትም እርሷ ግን ለማንኛውም መሞቴ አይቀርም፣ ቢያንስ አንተን አይቼ ልሙት ስትል ትለምነዋለች። ይህ ትዕይንት የፊልሙ እጅግ ልብ የሚነካ ክፍል ነው። ማክስ በከፍተኛ ስሜት ሆኖ ዋሻውን ቀስ በቀስ ይፈተዋል። ፊቱ ሙሉ በሙሉ ይታያል። አሌክስ ለመጀመሪያ ጊዜ የማክስን አስገራሚ ውበት ታያለች። በአይኖቿ እያየችው በጣም ታምራለህ ትላለች። ለጥቂት ሴኮንዶች በአድናቆት ካየችው በኋላ በታላቅ እርካታና ሰላም በእቅፉ ላይ ሆና ሕይወቷ ያልፋል። አሌክስ ከሞተች በኋላ ማክስ ትልቅ ትምህርት ይወስዳል። ራሱን መደበቁን ያቆማል። አሁንም ፊቱ ሰዎችን ሊገድል ቢችልም በፋሻ ከመሸፈን ይልቅ ግልጽ ትራንስፓረንት የሆነ የፕላስቲክ ማስክ መጠቀም ይጀምራል። አሁን ማንነቱን አይደብቅም። ጓደኛው ዳንም ከኮማ ይነቃል። ማክስ ከአሌክስ ጋር ያሳለፋቸውን ትዝታዎች ይዞ ውበቱን ለጥሩ ነገር እየተጠቀመ ሕይወቱን ይቀጥላል። ተመልካቾች ሆይ ሉክስ ዛት ኪል ፊልም የሚያስተምረን ትልቁ ነገር የሁላችንም ጉድለት በሌላ ሰው አይን ሲታይ ትልቅ ስጦታ ሊሆን እንደሚችል ነው። ማክስ ውበቱን እንደ እርግማን ቢያየውም አሌክስ ግን እንደ ሰላም አየችው። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን እንዳትረሱ። በቀጣይ በሌላ ድንቅ ቪዲዮ እንገናኛለን። ሰላም።